አሁን ዶክተር ርብቃ አይደለሁ። ሁሉም ነገር ተበላሽቶ ዛሬ በጣም ያስደሰትከኝ። የእናቴን ህይወት ላስቀጥልበት እዚህ ያለሽው ለዛ ነው አይደል? የሰው ልጅ ለቅሶ ግን በዚህ ደረጃ ያስደስተኛል ብዬ አስቤ አላውቅም ነበር። ከጠበቅኳችሁ በላይ እርጉሞች ናቸው። ነገር ያበላሽ። አሁን ለሚያዩት እኮ በአንድ ሴት ልጅ ቁስል የምትደሰቱ አትመስሉ። ሙሉ ቪዲዮን አይደለም የለቀኩት፣ ትሬለር ብቻ ነው። አሁንም እስረኛው ነኝ። ለሌላ ጊዜ እኔ ጋር ሰው ስትልክ ጨመር አድርገናል። እሺ ሁለታችሁም እጃችሁን ታገኛላችሁ። የእግራችንንስ ምን መሆንሽ? ተያት እንጂ ታልቅስ። ክብሯን እንጂ ስልክ ያጣች መሰለሽ እንዴ? ልዩዬ ወይ አሁን አማጋጫ ሴት ነኝ። የአንዲት ምስኪን ልጅ ህይወት ስለተበላሸ ነው የምትስቁት? ለአብርሃም ሁሉም ነገር አብረጥርጬ ነው የምነግረው። ቪዲዮውን የለቀቁት ሰዎች ናቸው ወራዶቹ። ክብረ ቢስ! በአንቺ ልክ ማንም ንቆኝ አያውቅም። እኔ ተስፋ የምትቆርጠዋን ዶክተር ርብቃን አላውቃትም። ሲነሳባት ኃይለኛና ግትር ሴት ናት። እባክህ ምንም አታመጣም። ውጣልኝ! ውጣልኝ! የውስጥሽን ቁስል ለመሸፈን ንጹህ ሰዎች ሊመጪዎሽን አቁም። ምንም አያመጡም ያልናቸው ናቸው ያታለሉ። አቅለሽ አትመልከቻት።